እንኳን ደህና መጣችሁላችሁንም። ሁለት ወር ያክል ቤተሰባዊነት ጥሩ ጊዜ ይመስለኛል። እርስ በርሳችሁ ተዋውቃችኋል። ልክ ሲጀምር ኦሪየንቴሽን ላይ የሰጠናችሁ አሳይመንቶች ነበሩ በዚህ ውስጥ የምታተርፉት ብለን ያሰብናቸውን እነዛን ነገሮች እንዳገኛችሁ አስባለሁ። የተወሰነ ያክል ኢንስፓይሬሽን ይኖራችኋል ከስልጠናው። ከዛ ውጭ ግን እዚህ ወዳጅም ጓደኛም ቤተሰብም ተፈራላችሁ ብለን እናስባለን። ስልክ ቁጥር ቢያንስ ተለዋውጣችኋል ብለን እንገምታለን። ስለዚህ ጥሩ ጊዜ ነበር አይደል? እንዴት ነበረ? ይሄ 11ኛው ዙር የኢትዮጵያ ደራሲያን ማህበር የስልጠና መርሃ ግብር የክረምት ስልጠና መርሃ ግብር ነው። ይሄ መርሃ ግብር ላለፉት 12 አመታቶች ሲከናወን አንደኛውን ኮቪድ በላው። ስለዚህ 11 ቡድኖች ወጥተዋል ማለት ነው። በዚህ ጉዞ ውስጥ ካለማስታጎል የኢትዮጵያ ደራሲያን ማህበርን ሲያከናውን የብሔራዊ ቤተ መዛግብት ቤተ መጻሕፍት ኤጀንሲና የኢትዮጵያ ሳይንስ አካዴሚ ደጋፊ በመሆን ጉዳዩ ወደ ተሻለ ነገር እንዲሄድ በማገዝ እስካሁን ድረስ ቆይተዋል። ለዚህም ደራሲያን ማህበርን ብቻ ሳይሆን የነዚህን ተቋማት መሪዎች እዚሁ መካከላችን ስላሉ እንድታመሰግኑ ይገባቸዋል መሰለኝ አይደለም? ስለዚህ በይፋ ፕሮግራሙን ለመጀመር እንዲያስችል የስልጠና መርሃ ግብሩ ባለቤትና አስፈጻሚ የኢትዮጵያ ደራሲያን ማህበር ፕሬዚዳንት አቶ አበራ አዳሙ እዚህ መካከላችን አሉ። የመክፈቻ ንግግር እንኳን ደህና መጣችሁ እንዲሉና በቅደም ተከተል ደግሞ የክብር እንግዶቻችሁን እየጋበዛችሁ ንግግር እንዲያደርጉ እንድታደርጉልኝ አቶ አበረን ወደዚህ ጋብዛለሁ። እንደምን ዋላችሁ? ክረምቱ ጥሩ ነበር? አዎ፣ ከስነ ጽሁፍ ጋር ክረምት ደስ ይላል። ዝም ብሎ ከቅጠላ ቅጠል ጋር ሲሆን ግን ይከብዳል ብለን በየክረምቱ ይህን ነገር በቁም ነገር እንድታሳልፉት ነው። ቅድም ይቴ እንደገለጸው ልክ እንደ ክርስቶስ ሐዋርያት 12ኛ ነበር የምትሆኑት እናንተ። እንግዲህ እንደ ይሁዳ የተረገመው ደግሞ የኮቪድ ዘመን 2012 በኮቪድ ምክንያት ተቋረጠ። አሁን የተመረጣችሁት 11ኛ ዙር ላይ ያላችሁ ወጣቶችና ጎልማሶችም አልፎ አልፎ ያለው ለዚህ ቀን ደርሳችኋል። እንኳን ደስ አላችሁ፣ እንኳን አደረሰን። ዛሬ አሰልጥነን እናስመርቃለን ስንል ምን እያለ ነው? መንገድ አሳይተናችኋል ነው እንጂ እናንተ ናችሁ ራሳችሁን በራሳችሁ የምትፈጥሩት። እንዴት? በማንበብ። ከንባብ ውጭ ምንም የሚገኝ ነገር የለም። የፈለገው በ3ኛ ዲግሪም ብትመረቁ በምንም ቢባል ትምህርት ብቻውን ደራሲ ሊያደርግ አይችልም። ጥሩ ሀያሲ ሊያደርግ ይችል ይሆናል። ጥሩ ደራሲ ግን ማድረግ አይችልም። ይህን ደግሞ ከአቶ ሐዲስ ዓለማየሁ አይተናል። አቶ ሐዲስ ዓለማየሁ ስንተኛ ክፍል እንደሆኑ ታውቃላችሁ? የሚያውቁ ሰው አለ? 7ኛ ክፍል ናቸው። የአቶ ሐዲስን ያህል የጻፈ እስካሁን ደራሲ እንግዲህ በሀገራችን ገና ነው። እናንተን እያስተማርን ነው። ልትወጡ ከሳቸው የተሻለ ሰው ሊመጣ እንደሚችል መገመት ትልቅ ነገር ነው። አቶ ተክለ ጻድቅ መኩሪያ በጣም ምርጥ የታሪክ ተመራማሪ። የታሪክ ሰዎች የሚተቿቸው ነገሮች አሉ። ያንን ደግሞ እንደሳቸው ጽፈው ሊያሳዩን ነው የሚገባ እንጂ ትችት ብቻውን ዋጋ የሚሰጠው ነገር አይደለም። ጽፎ ማሳየት፣ ሰርቶ ማሳየት እና የስራ ሰው እንድትሆኑ ነው። ማህበራችን ብዙ እቅዶች አሉት። ራሱ በተሰጠው የአዲስ አበባ መስተዳደር በሰጠው ቦታ ላይ አዳራሽ እየሰራ ነው። አዳራሽ ቢሆን እንደዚህ በወከባም በክረምትም መከራ አታዩም። ለመሰልጠን ተረጋግታችሁ ምናልባትም በቀኑ ፕሮግራም የራሳችን አዳራሽ ነው ፈልግ ወደ 6 ወርም ከፍ አድርገን በጣም የተሻለ ስልጠና መስጠት ይቻላል። ይሄን ደግሞ በቅርብ ጊዜ ስራ ላይ እናውለዋለን ብለን እየጣርን ነው። ለዚህ አካባቢን እግዚአብሔር ለዚህ አንብቡ ነው የምለው። ፕሮፌሰር ተከተል ዮሐንስ የኢትዮጵያ ሳይንስ አካዳሚ ዋና ስራ አስፈጻሚ፣ የኪነ ጥበብ ባለሙያው እና የኢትዮጵያ ብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ዋና ዳይሬክተር ወንድሜ ሰርጸ ፍሬ ስብሐት፣
ተገኝቷል። አንድ ጊዜ ለሁለቱም እስቲ ከፍ አድርጋችሁ ምስጋና። ምክንያቱም ሁለቱ የኛ አጋር ናቸው። ሁለቱ ባይኖሩ ባይተባበሩን የት እናሰለጥናለን? መጀመሪያም አናስበውም። ግን እነሱን ሳንጠይቅ ነው እናሰለጥናለን ብለን አናውንስ የምናደርገው። ልክ እንደ ቤታችን አይተን ማለት ነው። እነሱም አያሳፍሩንም። ያው ዛሬ ስትመረቁም አጠገባችሁ ፊታችሁ ተገኝተው እንኳን አደረሳችሁ እንኳን ደስ አላችሁ ሊሏችሁ ነው። ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት 24 ሰዓት ሙሉ አገልግሎት ይሰጣል። እንድትሰለጥኑበት ብቻ ሳይሆን እንድታነቡበት ጭምር ነው እዚያ የምንወስዳችሁ። ዝግጁ ናቸው። ማይክሮፊልም የተዘጋጁ መዓት ሰነዶች አሉ። በሃርድ ኮፒ የሚባለው በመጽሐፍት ረገድ መዓት ነገር አለ። እሱኑ በደንብ በርብራችሁ መርምራችሁ አጥንታችሁ ነገ ራሳችሁ የምትመሰገኑበት ሀገር የምታስመሰግኑበት ስራ እንድትሰሩ ጭምር ነው እዚያ የምንወስዳችሁ። አዳራሽ ሞልቷል። ነገር ግን ከእውቀት ጋር ግንኙነት ያለው ሳይንስ አካዳሚ ቅዳሜ ለምን ነው የምናመጣችሁ? ከእናንተ ውስጥ ነገ ትልልቅ ሳይንቲስቶች ይወጣሉ። መንገዱን ለመጠቆም ነው ያልኳችሁም ለዚህ ነው። ስለዚህም ከሁለቱ የእውቀት ማዕከላት ጋር ተቀናጅተን ነው የምንሰራውና ለከፈሉን መስዋዕትነት ላደረጉልን ምንም ያልተገደበ ትብብር እጅግ በጣም በኢትዮጵያ ደራሲያን ማህበርና በራሴ ስም አመሰግናለሁ። ለሁለቱም ተቋማት አመስግኑልኝ። በቀጣይ ገዛኸኝ ሀብቴ በገዛ ጊዜው አስቦበት ልክ እንደ መደበኛ ስራው ለማንኛውም የስራ አስፈጻሚ ኮሚቴ አባል ነው። ግን እንደ መደበኛ ስራው ዝናብ እየመታው ነዳጁን እየጨረሰ ጊዜውን፣ ጉልበቱን፣ እውቀቱን፣ ገንዘቡን ጭምር መስዋዕት እያደረገ ፕሮግራሙ እንዲሳካ ትልቁን ስራ የሰራ እሱ ነውና እሱንም በማህበራችን ስም ከልብ አመሰግናለሁ። በርታ በሉ። ይቴ የቀድሞ ስራ አስፈጻሚ አባል ነበር። የቀድሞ ማለት ይቀናናል፣ ግን አሁንም እንደ ስራ አስፈጻሚ ነው አክት የሚያደርገው። ምናልባትም ከአንዳንድ ስራ አስፈጻሚ አባላትም የተሻለ ስራ በመስራት ትልቅ እገዛ ያደረገልን ወንድማችን ስለሆነ እሱንም እንደዚሁ አመስግኑልኝ። ይታገሱ ጌቱና። በተረፈ ዲሲፕሊናችሁን እንሰማ ነበር። በጣም ጨዋዎች፣ ማትረብሹ የመጣችሁት ለስልጠና በመሆኑ ወላጅም ሳታስጠሩ ስልጠናችሁን በአግባቡ የጨረሳችሁ በመሆኑ እንኳን ደስ አላችሁ፣ እንኳን አደረሳችሁ። እንደምን ዋላችሁ፣ እንኳን አደረሳችሁ። በጣም ይቅርታ ጠይቃለሁ። አዋሌ ሌላ የስራ ቦታ ስለነበር ለእናንተ በሚመጥን እና ለዚህ መድረኩን ባከበረ አለባበስ አልተገኘሁም። ለሱ ከልብ ይቅርታ ጠይቃለሁ። በጣም የኢትዮጵያ ደራሲያን ማህበር ያንጋፋው የሙያ ማህበራት ሁሉ ታላቅ በኩር የምንለው ብዙ የተማርንበት ለሌሎቹም ብዙ ልምድ ያካፈለ ስርዓቱም ስልቱም የመሩትም ሰዎች እስከ ጋሽ አበረ ድረስ በጣም ግዙፍ ሰዎች የመሩት ትልቁ ተቋም የኢትዮጵያ ደራሲያን ማህበር ፕሬዝዳንት መጋቤ ጥበባት አበረ አዳሙ እንዲሁም የኢትዮጵያ ሳይንስ አካዳሚ ኤክስኪዩቲቭ ዳይሬክተር ፕሮፌሰር ተከተል ዮሐንስ፣ ወዳጆቼ፣ ወንድሞቼ በጣም ማከብራቸው ይታገሱ ጌትነትና ገዛኸኝ ሀብቴ እንዲሁም ሁላችሁ በስም አልዘረዝራችሁ በጣም ማከብራችሁ ወንድሞቼ፣ እህቶቼ ሁላችሁ 2017ን በሰላም አሳልፎ 2018 የምህረት ዘመን የተስፋ ዘመን እንዲሁም ደግሞ ገና ከጅምሩ መልካም ነገር አይተንበት የጀመርነው ጋሽ አበረ ቅድም እንዳለው የኢትዮጵያ የህዳሴ ግድብ ያለመቻልን ወይም የመፍራትን ወይም ይሆን ይሳካ ይሆን የሚለውን ፍርሃታችንን ተሻግረን አንድ ጉዳይ ከውነን ከዚህ በኋላ በርጌኒንግ ካፓሲቲያችንን ወይም የመደራደር አቅማችንን አሳድገን የታየንበትን ከዚህ በኋላ ደግሞ የውሃ ላይ ስልጣኔ የምንጀምርበትን የአባይ ህዳሴ ግድብን ምረቃ ያበሰርንበት ማግስት ላይ የምትመረቁ ስልጠናችሁን የምታጠናቅቁ ማለት በጊዜ የተገደበውም ማለት ነው እንጂ በህይወት ሙሉ ያለንን ማለት አይደለም። እሱን ገና ጀመራችሁት እንጂ አልጨረሳችሁትም።
እዛ ላይ በመሆኑ በጣም እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። የስነ ጽሁፍ ዓለም በጽሁፍ የማይገለጽ ምን ነገር አለ? ጋሽ መራዊ ስጦት ጨርሰውታል። የዓለም ምስጢር ገላጭ ብዕር ብዕር ብዕር፣ የጥበባት ሕይወት፣ የክፋት መቃብር፣ ምድርና ባህር፣ ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው የምትለዋን ግጥማቸውን በመልካሙ ተበጀው በአንደበት ሳትሰሟት የቀራችሁ አይመስለኝም። ምን አለ እንደ ብዕር እያሉ በጣም በረዥሙ የጻፉትን ሰምታችኋል። እና እንደ ብዕር ጉልበታም፣ እንደ ብዕር ትልቅ የስኬት አቅም የሚጠይቅ፣ እንደ ብዕር የዓለም ምስጢር ደግሞ የተደበቀበት ነው። ዓለም ምስጢሯን በሙሉ የደበቀችው መጽሐፍት ውስጥ ነው ይባላል አይደል? እዛ ውስጥ ለመደበቅ የሚያስችለውን ትልቅ ጥበብ የምትሰሩ የምትከውኑ የብዕር ጌቶች የሆናችሁ ሁላችን ብዕር ብንይዝም ግን ብዕርን ደግሞ የሚሞሽሯት ሙያ የሚያረጓት ደራሲያን ደግሞ የተለየ ቦታ ያላቸው ናቸው። የዓለምን ምህንድስና የዓለምን አስተሳሰብ የቀየሱ መሐንዲሶች ደራሲያን ናቸው አይደለም? አሜሪካንም የእንግሊዝንም የሌሎቹንም ታላላቅ ሀያላን የምንላቸው ዛሬ ስናይ በብዕር የቀየሱት መንገድ እውቀት ተላልፎ ዛሬ እኛ ዘመን ላይ ደርሷል። እና ሂስትሪ ኦፍ ኖሌጅን ወይም ሂስትሪ ኦፍ አይዲያዝ የሚባለውን ነገር ቁጭ ብለን ስናጠናው እንደውም በአብዛኛው የብዕር ታሪክ የመጽሐፍ ታሪክ ሆኖ እናገኘዋለን። ይቺ ሀገር ደግሞ ፕሮፌሰር አንድሪያስ እሸቴ እንደሚሉት የምን ሀገር ነች? የብዕር የማረሻና የጠመንጃ ሀገር ነች አይደል? ሶስቱ ናቸው የመሰረቷት ያቆሟት እነዚህ ናቸው። በሶስቱም አለ ኤሊት ሶሳይቲ የፈጠራት ሲቪላይዜሽናችንም በጽሁፍ የተመሰረተ መሆኑ ከጥንቱ ገና ከኢዛና ዘመን ጀምሮ በድንጋይ ላይ ኢንስክሪፕሽን በራሳችን ቋንቋ ብቻ ሳይሆን በሌላም ህዝብ ቋንቋ ጽፈን የተገኘን ህዝቦች መሆናችን ትንሽ እኮ ከአፍሪካ ለየት ያደርገናል። ነጠል እንላለን። ሌላው ህዝብ ሴዲሜንትድ የሆነ ስትሮንግ ወይም ደግሞ ጥልቅ የሆነ የባህል ሀብት ሊኖረው ይችላል። ወደ ጋና ብንሄድ፣ ወደ ምዕራብ አፍሪካ ወደ ይሄ ኒጀር ቫሊ ሪቨርን ተከትለን ብንሄድ ትልልቅ ስልጣኔዎችን ልናይ እንችላለን። የእነሱ ስልጣኔ ግን የባህል ስልጣኔ ነው ሊባል የሚችለው እንጂ የጽሁፍ ወይም የኖሌጅ ሊትረሲን ኢንክሉድ ያደረገ በሱ ላይ የተመሰረተ ከዚህ እዚህ ደረሰ የሚባል የሀሳብ ሀቲት የሚወጣለት ስልጣኔ አይደለም። ባህል የላቸውም እያልኳቸው አይደለም። ጽሁፍ የመሰረተ ሀገር በቃ እንዳይናድ ሆኖ ሀገሩን ያቆመ ህዝብ ማለት ነው። ሰሞኑ እንደውም አንድ ትልቅ የስነ ጽሁፍ የንባብ ቀን ላይ ጅንካ ከመጋቢ ጥበባት ጋር አብረን ነበርን እና እዛ ሆነን ያነሳሁት አንድ ሀሳብ አለ። ሄግል የሚባለው ፈላስፋ አፍሪካ ታሪክ የላትም በሚል በጣም ሲኮነን ትሰሙታላችሁ። አፍሪካ ታሪክ የላትም የሚል ታዋቂ ንግግር አለው። ሄግል እንግዲህ ትልቅ ፈላስፋ ነው። የዓለምን የኖሌጅ ስፒሪት ነው የሚለው እሱ ፊኖሜኖሎጂ ኦፍ ስፒሪት የሚባል ግዙፍ መጽሐፍ አለው። በዛ በስፒሪት አይን የሚያየው ሰው ምንድን ነው ግን ሊለን የሞከረው አፍሪካ ግን ታሪክ የላትም ማለት። ብዙ ሰው ኦፌንድ ይሆናል። አሁን እሱን ሊረግሙ ዲፓርትመንት ያቋቋሙ ሁሉ አዲስ አበባ ዩኒቨርሲቲ ታገኛላችሁ። ሄግልን ለመርገም ዲፓርትመንት ተቋቁሞ ይረገማል እስካሁን ድረስ። ግን ያለውን እስቲ እንመርምረው። ምናልባት እይታው በቂ አይደለም። ግብፅም ቢያይ ኢትዮጵያን ቢያይ ይሄን አይልም ነበር ብዬ እኔ እገምታለሁ። ካልተጻፈ ታሪክ የለም። ስለተረካችሁት ታሪክ አይኖርም። መጻፍ አለበት። የብዕር ነገር ይፈልጋል። በራሳችሁም ቋንቋ ይሁን በራሳችሁም ሆሄ ይሁን ብቻ መጻፍ አለባችሁ። ካልተጻፈ ታሪክ የለም። ይሄን ሁሉ ስለ ጽሁፍ የምነግራችሁ በጽሁፍ ውስጥ ያልተቃኘ ህይወት ስለሌለን ነው። የጻፈም ሰው በጣም ሩህሩህ ሰው ነው፣ ደግ ሰው ነው ብዬ ነው የማምነው። መልካም ሰዎች ናቸው አይምሯቸውን ጭምቅ አድርገው ቤስት ያሉትን የአይምሯቸውን ውጤት ጽፈው ለሚቀጥለው የሚያስተላልፉት። ኢንቴንሽናቸው ገንዘብ የማግኘት ቢሆን እኔ አይመስለኝም። ደራሲያን ሀብታም አይደሉም። የትኛው ደራሲ ነው ሀብታም?
ለዛ ያዋለውን ጊዜና ልፋት በንግዱ አካባቢ ቢያውለው ምናልባት የተሻለ የህይወት ስኬትን ሊጎናጸፍ ይችላል። የአእምሮ ጥሪው ግን እንደዛ እንዲያደርግ ስለማያስገድደው የግድ መጽሐፍ ጥሪው ስለሆነ ነው የሚጽፈው። የሰው ልጅ የጻፈው ይጠቅማል አይጠቅምም ምን አይደለም፣ እሱ በሂስ የሚበጠር ነው። ከተጻፈ በኋላ እንደገና የሚያበጥር ደግሞ አካል አለ አይደል? የኛ የክሪቲካል ዲስኮርስ አካል ይሆናል። ከተጻፈ በኋላ እናንተ የላችሁ። ዴሬዳ እንደሚለው the author is dead ከጻፈ በኋላ አይደል? የኛ ነው ጉዳዩ። ዋናው ግን ምንድነው ልላችሁ የሞከርኩት የምፈልገውም የጽሁፍ ጥረት እና ጥሪ በጣም ክራፍትድ በሆነ ስልጠና መዳበር አለበት። መጀመሪያ ስነ ጽሁፍ፣ ስነ ጥበብ በአጠቃላይ ተሰጥኦ ነው፣ የተፈጥሮ ጉዳይ ነው። ሳይንቲስቶቹ አይ ነርቸር ሊደረግ ይችላል እኮ ኔቸር ብቻ አይደለም ይላሉ። ግን ተለፍቶ ተለፍቶ ታየ። አሁንም ታይቶ ነርቸርድ ሆነው ከመጡት ሰዎች ይልቅ በኔቸር ጊፍትድ የሆኑት ሰዎች የበለጠ ጸሐፊ፣ የበለጠ የጥበብ ሰው ናቸው። ጥበብ በአብዛኛው እርሾ ትፈልጋለች፣ ከተፈጥሮ እርሾ ትፈልጋለች። ያንን በስልጠና ይዳብራል። በስልጠና እየተሻሻለ የሆነ መንገድ ያሳያቸዋል። የዓለምን በሮች ይከፋፍትላቸዋል። በፊት ስታነቡ ጭልም የሚልባችሁ የነበረ ነገር ብርሃኑን ታዩታላችሁ። ያን እንዲያደርግ መንገድ እንዲከፍት የአእምሯችሁን በር እንዲያንኳኳ ነው እንዲህ አይነት ስልጠናዎች የሚዘጋጁት። በዚህ ስልጠና ጥረት ውስጥ ባለፉት ዓመታት እኔ የተወሰኑት ስልጠናዎች ላይ ተካፍዬ አንድ አሰልጣኝም ከሙዚቃ ሀሳብ ጋር ከስነ ጥበብ አጠቃላይ ሀሳብ ጋር ለማሰልጠን ጥረት አድርጌያለሁ እስከ አምና ድረስ። በጣም የምደነቀው ግን እኔን መጋበዜ ብቻ ሳይሆን ለሰማይ ለምድር የከበዱ የሀገራችንን ትልልቅ ሰዎች አስተባብሮ የኢትዮጵያ ደራሲያን ማህበር እነዛ ሰዎች መጥተው እናንተ ጋር እንዲገናኙ እንድታዩዋቸው፣ ቆመው መታየታቸው ይበቃል። እንኳን ማስረዳታቸው መዘጋጀትና ማስተማራቸው ቀርቶ እንዲሁ መታየታቸው ለእናንተ ትልቅ ኢንስፓይሬሽን የሚፈጥር ሰዎችን እየጋበዘ በጣም በትልቅ ጥረት ብዙ ነገር አሳውቋቸዋል። ፎርማል የሆነውን የስነ ጥበብ የስነ ጽሁፍ አስተሳሰብ አውቃቸዋል። ክሪቲካል የሆነውን ደግሞ ዲስኮርስ የሚመስለውን ከባህል ጀምሮ እስከ ስነ ጥበብ ዲስኮርስ ድረስ ብዙዎቹን ለማወቅ ሞክራቸዋል። የዓለም የስነ ጥበብ አቅጣጫም በየጊዜው እንደ ፔሬድ በየዘመኑ ይለዋወጣል። እንደምናውቀው ፔሪዮዲክ ነው፣ ሽፍት ያደርጋል። አሁን ያለንበት ዘመንና የኋለኞቹ እንዴት ያስቡ ነበር፣ የስነ ጽሁፋችን የስነ ጥበባችን ቅርጽ የት ነው ያለው የሚለውን የሚያሳዩ ስልጠናዎች ሁሉ ሲከናወኑ ነበር። ይሄን የኢትዮጵያ ደራሲያን ማህበር በዚህ ጥረት ልክ ሳይታክት፣ ያውም ምንም አይነት ፋይናንስ የለም እንደምታውቁት በደራሲያን በኩል ደራሲያን ወርሃዊ የአባልነት መዋጮ ሊከፍሉ ይችሉ ይሆናል። ከዛ በላይ ግን ፈንድ ይፈልጋል። እንደዚህ አይነት ትልቅ ኢኒሼቲቭ ፈንድ ይፈልጋል። እሱን ሳይፈልግ እሱም ባይኖረኝ የሚያግዙኝን ተቋማት ጠይቄም ቢሆን ስልጠናው ግን አይቀርም፣ ከወጣቶች ጋር እገናኛለሁ ብሎ ማህበሩ የወሰደው ቁርጠኝነት በጣም በጣም ትልቅ ቁርጠኝነት ነው። በልዩነት ነው የኢትዮጵያ ደራሲያንን የማመሰግነው በዚህ ጉዳይ። ለምን እኔ ራሴ የኢትዮጵያ ሙዚቀኞች ማህበር ምክትል ፕሬዚደንት ሆኜ ከጋሽ ዳዊት ጋር ለ7 ዓመታት ከነ ኤልያስ መልካ ነፍሱን ይማረውና አብረን መርተናል። በዛ ጊዜ የኛ ማህበር አንድ መጽሔት አላሳተመም፣ አንድ ስልጠና የረባ ስልጠና አላደረገም። ብዙ ጥሪዎቻችን ከትልልቅ ተቋማት ጋር የኮፒራይት ጥያቄዎች ነበሩን፣ የሮያሊቲ ጥያቄ ነበር። ለሱ ስንሯሯጥ ከሰው ጋር ግን የሰራነው ስራ ምንም ነው። የደራሲያን ማህበርም እንዲህ አይነት ጥሪዎች እኮ በጎን አሉበት። የማህበሩ አባላትን ጥቅም ማስከበር አለበት። ይሄ መደበኛ ስራው ነው። ከሱ ተሻግሮ ግን የለም ሶሳይቲም ጋር ደግሞ ትውልድ ጋር ደግሞ መድረስ አለብኝ፣ መገናኘት አለብኝ ብሎ እንዲህ ያለ ትልቅ ጥቅም ያለው ስራ ሲሰራ ማመስገን ማወደስ በጣም አስፈላጊ ነው እና በጣም የኢትዮጵያ ደራሲያን ማህበርን ድምቅ አድርጋችሁ እንድታመሰግኑልኝ እፈልጋለሁ። በጣም የኢትዮጵያ ሳይንስ አካደሚ ለእኔ በግሌ ቤቴ ነው። በግሌ በጣም እንግዲህ ሰው ከራስ ነው መጀመሪያ ያለበት። ከራሴ ስጀምር የፈለኩትን ነገር በፈለኩት ሰዓት መጥቼ ፕሮፌሰር ተከተልንም እና የቦርዱንም አባላት ጭምር በፈለኩት ሰዓት የማናገራቸው
ሰው ነኝ። ከዚህ በፊት መራው በነበረው የኪነ ጥበብ ተቋም ውስጥ በርካታ ስራዎችን አብረን ሰርተናል። ከኢትዮጵያ ሳይንስ አካዳሚ ከብላቴን ጌታ ህሩይ ከማዕከሉ ጋር በተለይ የሂስ መድረኮችን አከናውነናል። የሚውዚክ ፌስቲቫል ዓለም አቀፍ የሚውዚክ ፌስቲቫል አምና አስጀምረን ዘንድሮ ደግሞ በጣም ባደገ ሌቭል ተሰርቷል። በአጋጣሚ እኔ እዚህ ባለመሆን የዘንድሮን አልተከታተልኩትም፣ ግን አውቃለሁ የት ሌቭል እንዳደገ እና በጣም ቅንነት አለ። በጣም ጉዳዮችን የማገዝ ፍላጎት አለ። በየትኛውም መልኩ በሳይንሱ ጥሪ በኩል ሳይንስ የሁሉም ነገር ሄዶ ሶሻል ጉዳይንም ሳይንስ እያልነው ነው አይደለ? አንድ ነገር ሜቶዲክ ሆኖ ሲመጣ የሳይንስ ጉዳይ ነው የሚሆነው እና ሳይንስ የስነ ጥበብም ቀያሽ ነው። ስነ ጥበብና ሳይንስ ኢንተርውቭን የሆነ ሪሌሽንሺፕ ያላቸው ነገሮች ናቸው እና ይሄን በአንድ ቤት ውስጥ አምባ የሰጡበት ምክንያት ስነ ጥበብና ሳይንስ የሚነጣጠሉ ባለመሆናቸው አንዱ ያንዱ ሚረር በመሆኑ ይሄን ለማድረግ ነው ይሄን የተደረገውና ፕሮፌሰር ተከተል በጣም እጅግ አድርጌ አመሰግናለሁ። እስከ ዛሬ ላለንም ግንኙነት ለዚህም ስልጠና ደግሞ ላበረከታችሁት አስተዋጽኦ በጣም ማመስገን ከልብ ፈልጋለሁኝ። ገዛኸኝ በፍጹም በቃ እሱ ጠይቆ እምቢ የሚባል አይነት ሰው አይደለም። ምናልባት ሄክቲክ ሊሆን ይችላል የሁላችንም አዋዋል የምታውቁት ነው። በኃላፊነት ቦታ ላይ ስትቀመጡ ሰዓቱ የእናንተ አይደለም። ሰዓቱ ተቋሙ የሚያዝበት ነው። በነዛ ሁሉ ሰዓታት እኔን ታግሶ ሌሎቹን አሰልጣኞች ታግሶ አንዱን ቅደም ተከተል አስይዞ አንዳንዱ ሳይሳካ ሲቀር ራሱ ገብቶ አሰልጥኖ በእንዲህ አይነት ሁኔታ ረዥም ዓመታት ይኸው ከእናንተ ጋር ቆይቷል። እናንተ የዘንድሮውን ጥረት ብቻ ነው የምታዩት። እኔ በየዓመቱ የነበረውንም ትጋት አውቃለሁ። መጋቤ ጥበባት በትክክል ነው ያመሰገኑት። እኔ ደግሞ የበለጠ እንደ ወዳጅም ጭምር ወንድሜም ስለሆነ በጣም በጣም ላመሰግነው እወዳለሁ። ገዝሽን በጣም አመስግኑት። ገዛኸኝ ይታገሱ ጌትነት ያው ጽፏል፣ አሰልጥኗል። መጽሐፎቹን እናንተም ሁላችሁም ታውቃላችሁ፣ የግጥም መጽሐፍቱንም። አሁን ደግሞ ከእኛ እንመኛቸው ነበር አንድ እንደው ንግግር ባረጉልን ቆመው ብለን በእጃችን እንኳን እነካቸዋለን ብለን ዛሬም እንፈራቸዋለን። ጓድ መንግስቱ እሱ ሄዶ እዛው ድረስ ቤታቸው አነጋግሮ ምን የመሰለ ባዮግራፊም ፖለቲካል ሂስትሪ ጽፎልናል ብዬ አምናለሁኝ። አንዳንድ ያልጠሩልንን ጉዳዮች እሳቸው የተጻፉትን መጽሐፍት በደንብ ስላነበቡ ለእነሱም ጭምር ምላሽ በሚሆን መልኩ በሱ መጽሐፍ ውስጥ ምላሽ ሰጥተዋል። ይታገሱ በዚህ ብቻ አይደለም፣ ይሄን ህብረት በጣም ይወደዋል። በየጊዜው ይሄን ህብረት ለማገዝ ከኔ ጋር በተገናኘን ቁጥር የሚታገዝበትን ተቋማዊ ስልት በቋሚነት እንቀይስለት። የተቋም ነገር በጣም የሚገዳው ልጅ ስለሆነ ነው እና ሁል ጊዜ አንድ ጉዳይ የግል የሰዎች ኢኒሼቲቭ ከሆነ ይፈርሳል። ቋሚና ተከታታይ ሆኖ ለጣቂ ሆኖ ሊሄድ የሚችለው የኢንስቲትዩሽን ቁመና ሲኖረው ነው እና ኢንስቲትዩሽናላይዝ ብናረገው የእቅዳችሁ አካል ብታረጉት በእንዲህ ቢታገዝ በጣም ብዙ የፖሊሲ ሀሳቦች ጭምር ነው የሚያመጣልኝ። አንዳንዶቹ እኔ ጋ አይፈጸሙ። ይታገሱን በቃ በትዕግስት እያዳመጥኩት ሀሳቡ ልክ ሆኖ እኔ መከወን እየከበደኝ ግን በጣም መሆን የሚገባቸውን ሀሳቦች ሁሌ በአይምሮ የሚያስብ ልጅ ስለሆነ የሚያቀርብልን ሰው ነው። ሲያሰለጥናችሁ አንደኛውን ቀን ነበርኩ አብሬያችሁ። በጣም ቆንጆ የካልቸር ዲስኮርስ ነው። መቼም ባህልን ምን ብለን እንበይነዋለን? በጣም ጥልቅ የሆነ ጉዳይ ነው። ባህል እንደገና በየጊዜው ደግሞ ያዳበረው የዘመናት ሴዲሜንቴሽን የተለየ ሀሳብ የሚሰጥ ነው። እሱን ነበር ያሰለጠናችሁና እዛ ስልጠና ላይ ነበርኩ። ለሁልጊዜም ጥረቱ ለሁልጊዜም አለኝተኝነቱ ይታገሱንም አመስግኑልኝ አንድ ጊዜ። በመጨረሻ እንግዲህ ሞልተናል ብላችሁ ካሰባችሁ ሁልጊዜ ስህተት የሚሆነው ያየናት የቀመስናት ነገር እንረካለን። ኢትዮጵያውያን ችግራችን ይሄ ነው። እንጀምርና የሚፈርስብን ሰዎች ነን። ጋሻ እያልነው ይሄ ቢቸግረው ይመስለኛል በጋሜ መቅረት የምትል አንድ ቲያትር አለችው። እሷ ሀሳብ ውስጥ ብዙ የኢትዮጵያውያን ችግር ያለ ይመስለኛል። ወይም ፕሮፌሰር መስፍን መክሸፍ የሚሉት
ትልቅ ተቋም እናቋቁማለን፣ አይቀጥልም። ብዙ ነገር ጀማሪዎች ነን። አይታችሁ ከሆነ አሁን ፊልም አውሮፓ ላይ ገና 8 ዓመት ሳይሞላው ኢትዮጵያ ፊልም ጀምራለች። ፊልም ታያለች፣ ፊልም ታሳያለች፣ ፊልምም መቅረጽም ጭምር ወዲያውኑ ከአውሮፓዎቹ ከብዙዎቹ አውሮፓ ሀገሮች እኛ ቀዳሚ ነን። አፍሪካ ሀገሮች ሳይጀምሩት አሁን ዛሬ ግን ከኋላችን የጀመሩት እኛን እያስተማሩን ነው። ናይጄሪያ የእኛ አስተማሪዎች ናቸው። ሆሊውድ ያስተምረናል። እንዲህ ወደ ኋላ መቅረት በጋሜ መቅረት የተለመደ ነው እኛ ጋር። ይችን ስልጠና በጣም አትርፉባት፣ በጣም ብዙ ክሪኤቲቭ ነገር ስሩበት ብዬ ላበረታታችሁ ፈልጋለሁ። ይሄን ህብረት ስልጠናው ብቻ አይደለም ሊያገናኘው የሚገባው፣ እናንተ በራሳችሁ በእያንዳንዳችሁ ውስጥ ያለ ትልቅ ኃይል አለ። እሱን መሰረት አድርጋችሁ እንደገና የእናንተን ኮኦርዲኔሽን እንደገና መስረታችሁ የሪዲንግ ክለብ፣ የክሪቲካል ዲስኮርስ ክለብ አቋቁሙ። የእናንተን ጽሁፍ እርስ በርስ ተራረሙ። ስልጠናው እንደገና ለሌሎች ደግሞ መብቃት ስላለበት ወደ ሌሎች ፊቱን ማዞሩ አይቀርም። ልክ ነው። የሚቀጥለው ደግሞ ከእናንተ በኋላ የሚመጡ ሌሎች ስላሉ፣ እናንተ ግን ይህን ህብረት አታፍርሱት። ትፍላሜ፣ ሰናይ ምናምን የሚባሉ የጋዜጠኛ ክበቦች አታስታውሱ? እስከ ዛሬ ድረስ ሰዎቹ ይገናኛሉ። በእነሱ ውስጥ የወጡ ደራሲያን ዛሬም ጋዜጠኞችም በጣም ጠንካራ ናቸው። የራሳቸውንም ፊርማ ፈርመዋል በኢትዮጵያ ስነ ጥበብ ውስጥ፣ በኢትዮጵያ ጋዜጠኝነት ውስጥ ብዙ ጉዳይ አድርገዋል። እና የክሪቲካል ዲስኮርስ የሪዲንግ አቅማችሁን በጣም አሳድጉ። ቤተ መጻሕፍት አገልግሎት እናንተም ታውቃላችሁ እዛው ስለምትውሉ 82 ዓመታት እየሞላው ያለ ትልቅ ተቋም ነው። ጣሊያን እንደወጣ በ1936 ዓመተ ምህረት የተቋቋመ ትልቅ ተቋም ነው። በጣም ታላላቅ ሰዎች እንደነ ሰረቀ ብርሃን ገብረ እግዚ፣ ተክለ ጻድቅ መኩሪያ፣ ከበደ ሚካኤል፣ መርሳ ያዘን አበበ የመሩት ተቋም ነው። በጣም ትልልቅ ሰዎች ናቸው። ሆን ተብሎ እንደተቋቋመ የሚታወቀው በእነዚህ ታላላቅ ሰዎች እንዲመራ በመደረጉ ነው። እዛ ውስጥ ቅድም ጋሻ አበረ ሊነግራችሁ እንደሞከረው የብራና መጽሐፍት አሉ። የማይክሮፊልም የኤምኤምኤል ያዘጋጃቸው በጣም ውድ የሆኑ ፈልጋችሁ ማታገኟቸው በብሪቲሽ በኢትዮጵያ ኦርቶዶክስ ተዋሕዶ እና በኮሌጅቪል ዩኒቨርሲቲ ትግግዝ የተነሱ የብራና መጽሐፍት አሉ። እነሱም ማንበብ አለባችሁ። ከዛ በተጨማሪ በቤተ መዛግብት ውስጥ የምታዩቸው ፔሪዮዲካልስ በዚህ ዘመን ሙሉ ብርሃንና ሰላምን ማንበብ አስፈላጊ ነው። አዲስ ዘመንን ማንበብ በጣም አስፈላጊ ነው። ብዙ ጉዳይ ነው ያለው። ወደኋላ መለስ ብላችሁ ትልልቅ አርቲክሎች ታገኛላችሁ። ትልልቅ ዲቤቶች ታገኛላችሁ እነ ሄራልድ ላይ ማንበብ በጣም 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 ያስፈልጋል። እጅግ የንባብ ሰዎች ልትሆኑ ይገባችኋል። እና ቤተ መጻሕፍት ቤታችሁ ሊሆን ነው የሚገባው። እሱን በጣም በይበልጥ አተኩሩበት። እኔ ዛሬ 11 ሰዓት ላይ ከስራ ስወጣ ሲመሽ የሚመጡ ትልልቅ ደራሲያን፣ ማታ ከ11 ሰዓት በኋላ የሚገቡ ትልልቅ የመንግስት የስራ ኃላፊዎችን አያለሁ። እስከ ምሽቱ 4 ሰዓት አልፎ አልፎ ስለማመሽ እኔም አምሽተው 4 ሰዓት ድረስ አንብበው ይወጣሉ። ልክ ነገ ፔፐር ዲፌንድ የሚያደርጉ ይመስላሉ ጥድፊያቸውና ፎከሳቸው። ምንም ግን ፕሌዠር ነው እንጂ አሳይመንት ኖሮባቸው አይደለም የሚመጡት። እኛ ግን አሳይመንት አለብን። በእውነት ወጣትነታችን በራሱ አሳይመንት ነው። ብዙ ነገር እንድናደርግ ግዴታ የሚጥልብን ይመስለኛል። ይሄን እንድታደርጉ በጣም በአክብሮት እና ደግሞ ራሴንም ጭምር እየመከርኩ ለእናንተ ደግሜ የምነግራችሁ ነገር በሙሉ ለራሴ ደግሜ የማስታውሰውን ነገር ነው። እሱ እንድታደርጉ የህይወት ዘመን ስንቃችሁ እሱ ነው። ኃይለ መለኮት መዋዕል 52 ዓመት በብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ያለ እረፍት አንብቧል። ዛሬም ቅድም እንዳልኳችሁ እንደ ወጣት ተማሪ መጥተው ያነባል። ግን በየትኛውም አካዳሚ ውስጥ ዩኒቨርሲቲ ውስጥ አልነበረም ጋሼ ኃይለ መለኮት። ግን አካዳሚ ውስጥ ለፋን ከሚሉት ሰዎች በጣም የተሻለ ብዕር የተሻለ ኢንተሌክቹዋል አውትፑት ግን ሰጥቶናል። ይሄን ያደረገለት ንባብ ነው። ስለዚህ ንባብ የማያልቅ ጉዳይ ነው። the end of formal education is the beginning of self education ነው የሚሉት መሰለኝ ፈረንጆቹ። መደበኛው ትምህርት ሲጠናቀቅ የሰልፍ ኤጁኬሽን ሀ ብሎ ይጀምራል እንደማለት ነው። መደበኛው ትምህርታችሁ ሲጠናቀቅ ሰልፍ ኤጁኬሽን ይጀምራል። በምን? በሪዲንግ በንባብ ነው የሚጀምረው።
ይህን ማድረግ በጣም አስፈላጊ ነው ለማለት ነው። ትንሽ አብዝቼባችኋለሁ። እድል ከሰጡኝ እኔ አልቻልም። ሌላው ተጨማሪ የስልጠና መርሃ ግብር ይኖረናል። ከኔ ጋር የምንገናኝበት ስፔሲፊክ የሆነ የሙዚቃ ጉዳይ በጊዜ መጣበብ ምክንያት ያልተከናወነ አለ። እሱን ከምረቃችሁ በኋላ በሚቀጥለው ሳምንት ውስጥ እናከናውነዋለን። ድጋሚ አገኛችኋለሁ። እጅግ አድርጌ በጣም አመሰግናለሁ። እንኳን ደስ አላችሁ። በመጨረሻም ፕሮፌሰር ተከተል ዮሐንስ የኢትዮጵያ ሳይንስ አካደሚ ኤክስኪዩቲቭ ዳይሬክተር መጥተው ንግግር እንዲያደርጉልን በትልቅ አክብሮት ጥሪ ያቀርባለሁ። አመሰግናለሁ። ወንድሜ አበረም ወንድሜም ሰርጸ እንዲህ የጣፈጠ ንግግር ከተናገሩ በኋላ እኔ ብዙ መናገር ያለብኝ አይመስለኝም። ዋና ባለሙያዎች ስለሆኑ በልባቸው ያለውን ነገር አፍስሰውልናል። ስለዚህ ብዙ ምለው ነገር አይኖርም። ያለውን እንዳለ ወስጄ ጥቂት ነገር አካዳሚ ምን ይሰራል የሚለውን ብቻ ላነሳ ወዳለሁኝ። ከዛ በፊት ግን የዚህ ዓመት ተመራቂዎች የ11ኛ ዙር እንኳን ደስ ያላችሁ ለማለት እወዳለሁ። ለአዘጋጆች በተለይ ለደራሲያን ማህበር፣ ለቤተ መጻሕፍት እንዲሁም ለአካዳሚው የብላቴንጌታ ሂሩት ስነ ጥበባት ማዕከል ትልቅ አክብሮትና ምስጋና አለኝ። ይሄን ካልኩ በተለይ አካዳሚያችን ከምሰራቸው ስራዎች አንዱ ያው ኢትዮጵያ ሳይንስ አካዳሚ ኦፍ ሳይንስስ ነው የምንለው። በመጨረሻ አካዳሚ ኦፍ ሳይንስስ ስንል አንድ ሌተር ኤስ አለች አት ዘ ኤንድ። ያ ኤስ የሚያሳየው 6 ወርኪንግ ግሩፖች ያሉት ተቋም ነው። በአግሪካልቸር፣ ሄልዝ፣ ኢንጂነሪንግ ኤንድ ቴክኖሎጂ፣ ናቹራል ሳይንስ፣ ሶሻል ሳይንስ ኤንድ ሁማኒቲስ እና አርት ኤንድ ከልቸር። ስለዚህ በእነኚህ ያሉን የአካዳሚ ፌሎች ያው ሜሪት ቤዝድ አሶሲዬሽን ነው፣ መንግስታዊ ያልሆነ ተቋም ነው፣ በአዋጅ ግን የተቋቋመ ነው። ትልቁ ዋናው ስራው ምሁሮችን አንድ ላይ ሰብስቦ በእነኚህ ወርኪንግ ግሩፖች ውስጥ ተመድበው አገሪቱ አላት የምንላቸው ታላላቅ ምሁራን ያሉበት ቤት ነው። ከረንትሊ ወደ 231 የሚያክሉ ከፍተኛ ባለሙያዎች ብዙዎቹ ፕሮፌሰሮች ናቸው አባላት ፌሎ የምንላቸው ያሉበት። እንደገና ደግሞ ከሀገር ውጭ ያሉ ወደ 93 የሚያክሉ አሶሲየት ፌሎ ያሉበት በየአመቱ እየጨመረ ስለሚሄድ ነው። ባለፈው አመት ከነበረው በዚህ አመት እየጨመረ ስለሚሄድ በአመት አንድ ጊዜ ጠቅላላ ጉባኤ ኢሌክት ስለሚያደርግ ቁጥሩ በየጊዜው ጨምሯል። ሲጀመር ግን 49 አባላት ፋውንዲንግ ሜምበርስ የነበሩት ነው። በየዩኒቨርሲቲው በየምርምር ተቋማቱ ከሀገር ውጭም በሀገር ውስጥም ለዚች ሀገር ትልቅ አስተዋጽኦ እያደረጉ ያሉ ታላላቅ ምሁራን ያሉበት ቤት ነው። ትልቁ ስራው መረጃና ማስረጃ ላይ መሰረት ያደረገ ጥናት ያደርግና ለፖሊሲ ግብዓት ይሰጣል። ሁለተኛ ደግሞ ለአገር ጠቃሚ ነው በሚባሉ ሀሳቦች ላይ ምሁራን አንድ ላይ ተገናኝተው ኮንሰንሰስ ስተዲስ የምንለው ነው። አሁንም ለፖሊሲ ግብዓት የሚሆኑ ሀሳቦችን ያቀርባል። ሶስተኛውና ትልቁ ደግሞ ሳይንስ፣ ቴክኖሎጂ፣ ኢኖቬሽንን ፖፑላራይዝ ማድረግ ነው። ይሄ አሁን ዛሬ የምናየው እዚህ ከደራሲያን ማህበር ጋር በጋራ የምንሰራው አንዱ የዚህ ትልቅ ኦብጀክቲቭ ውጤት ነው። ሳይንስን ያው ዲፊኒሽኑ ብሮድ ስለሆነ ፖፑላራይዝ የምናደርግበት መንገድ ነው። የመጨረሻው ደግሞ ፐብሊክ ሌክቸር እና ፓነል ዲስከሽኖችን እናካሄዳለን። አገራዊ በሆኑ ጉዳዮች ላይ ፐብሊክ ሌክቸር እና ፓነል ዲስከሽን በወር አንድ ጊዜ ነው የምናካሄደው። ሴንተሮች እዚህ ውስጥ አሉን። ሳይንስ ሴንተር አለን፣ ስቴም ሴንተር አለን፣ ባዮሜካኒክስ ሴንተር አለን፣ የፊዚክስ ሴንተሮች አሉ። እነኚህ በየትምህርት ቤቱ ተማሪዎች የተማሩትን ትምህርት እዚህ መጥተው በቲዮሪ የተማሩትን በፕራክቲስ እንዲያዩ የሚያደርጉ ኤግዚቢቶች አሉ። ዛሬ የምታዩ ሳይንስ ሙዚየም ኢኒሽቲቭና ሀሳቡ የመነጨው ከዚህ አካዳሚ ነው። ዛሬ የምናውቀው የባዮቴክኖሎጂ ኢንስቲትዩት ከዚሁ ኢንስቲትዩሽን የመነጨ ነው። ኤግዚት ኤግዛም ጥናቱ የተደረገው እዚህ ነው። እንዲህ ያልኩኝ ብዙ ነገር ማለት እችላለሁ። ሴንተሮችም አሉን ተጨማሪ። የብላቴንጌታ ሂሩት ወልደስላሴ ስነ ጥበባት ማዕከል በተለይ ይታገሱ የሚመራው
እጅግ ሰፊ የሆኑ ስራዎችን የሚሰራ ሴንተር ነው። ከእናንተ ጋራ የተገናኘ ስራዎችን ነው የሚሰራው። በየ15 ቀኑ አንዳንዴም በየሳምንቱ ውይይቶች፣ ገለጻዎች፣ የመጽሐፍ ግምገማ፣ ቲያትር ላይ፣ ፊልም ላይ የተለያዩ ሀሳቦች ውይይቶች ይደረጋሉ። እነኚህ ውይይቶች ላይ እናንተም ብትካፈሉ ቤቱ የእናንተ የሁላችሁም ቤት ስለሆነ የኢትዮጵያውያን በሙሉ ቤት ነው እና እንድትገኙ የኤግዚቢሽንም ብዙ ጊዜ ይኖረን አርት ኤግዚቢሽን ይኖረናል። ቅድምም እንደተነሳው ባለፈው ዓመት የጀመርነው ኢንተርናሽናል አርትስ ዴይን ሴሌብሬት እያደረግን የጃዝ ፌስቲቫል በዓመት አንድ ጊዜ ይካሄዳል። ሶስተኛው በዚህ ዓመት የሚካሄድ ይሆናል። ስለዚህ የእናንተው ቤት ስለሆነ ግቢውም የሚመች ስለሆነ እናንተ ስነ ጽሁፍ ጸሐፊዎች ስለሆናችሁ ደራሲዎች ስለሆናችሁ አንዳንዴ ከተማ ውስጥ ሰብሰብ አድርጋችሁ አእምሯችሁን መጽሐፍ የሚከብዳችሁ ከሆነ እዚህ መታችሁ ዛፎች አሉ። እዚህ አገር በቀል ዛፎች ኮሶ፣ ቀጋ፣ አጋም እና ወዘተ በኋላ ማየት ትችላላችሁ። ሳይንቲፊክ ኔም የተጻፈላቸው የድሮ ታላላቅ አባቶቻችን ጸሐፍት ይጽፉ የነበረው እንዲህ በሚመች ቦታ ላይሆን ይችላል። ዛፍ ስርም ሆነው አዳዲስ አይዲያዎችም ይመጡላቸው እንደሆነ ገምታለሁ። ስለዚህ ያንም እያሰባችሁ ከአእምሯችሁ የሚፈልቀውን ነገር እንድታፈልቁ ግቢውም የራሳችሁ ስለሆነ ብቅ ማለትና መጠቀም ትችላላችሁ። ቤተ መጻሕፍት አለን፣ ፕሬስም አለን። የኢትዮጵያ አካዳሚክ ፕሬስ መጽሐፎችን እናትማለን። ፒር ሪቪውድ ነው። ገበያ ላይ ያሉ መጽሐፎች እንደ ራስ መንገሻ ስዩም መጽሐፍ፣ የብርሃኑ ባየ መጽሐፍ፣ ቅርብ ጊዜ ደግሞ መንግስትና ሀብት፣ ቲያትር ላይ ደግሞ እንደዚሁ የነበረ መጽሐፍ አለ። ስለዚህ መጽሐፉም እናትማለን፣ ፐብሊሽ እናደርጋለን። ስለዚህ አንዱ ቤታችሁ ስለሆነ ኑ ተጠቀሙ ለማለት ነው። አይ ቲንክ ከዛ በላይ ማለት ያለብኝ አይመስለኝም። እጅግ በጣም ደስ ብሎኛል። የዛሬ ዓመት ሰው ይበለን ደግሞ ላለሁ። አመሰግናለሁ። ለሶስቱም ተናጋሪዎች እባካችሁ አሁን ደግሞ በጋራ እናመሰግናለን። እዚህ ስልጠና ላይ በርካቶች ከዚህ ስልጠና ወጥተው መጽሐፍትን ያሳተሙ እጅግ በርካታዎች አሉ። በጣም በዚህም ኩራት ይሰማናል። ከዚህ ወጥተው የጻፉ ብቻ ሳይሆን የጻፉ ሰዎች እንደገና ወደዚህ ስልጠና ውስጥ ገብተው ራሳቸውን አፕግሬድ ያደረጉ አሉ። ትልልቅ ታሪክ መጽሐፍቶች ሌተናንት ጀነራል ተስፋዬ ሀብተ ማርያም የዚህ ስልጠና አካል ሆነው አንድ ክረምት ከኛ ጋር አሳልፈዋል። ሌሎች የጻፉ የነበሩ ፊልሞችን ያሳዩ የነበሩ ፕሮዲስ ያደረጉ የነበሩ ልጆች ተመልሰው ስነ ጽሁፉን ለማጥናት በዚህ ውስጥ መጥተዋል። በዚህ ስልጠና ውስጥ ከ10 ምናምን እድሜ የመጨረሻዎቹ ማለት ነው እስከ 60 እና 70ዎቹ እድሜ ውስጥ ያሉ ሰዎች አቴንድ ያደረጉበት ስልጠና ነው። ከሃይ ስኩል የመጀመሪያ ያጠናቀቀ እስከ 2ኛ ዲግሪ እና 3ኛ ዲግሪያቸውን ድረስ የሰሩ ሰዎች የስልጠናው አካል ሆነው ሄደዋል። በሴትም በወንድም ካየን ደግሞ ያው ሴቶችም ወንዶችም አላቸው አይደል? ስለዚህ የሚጠበቅ ነው። ሁሉም ሰዎች የተሳተፉበት ነው። ተስፋ የሚጣልበት ነው። በእርግጠኝነት ከጥቂት ዓመታት በኋላ ከዚህ ውስጥ በጣም ቀለመ ደማቅ የሆኑ መቼ ነው የጀመርከው ወይም ደግሞ መቼ እንዴት ጻፍ ሲባል አንድ ወቅት ላይ ከሌ የሚባለው መምህር በደራሲያን ማህበር ስልጠና ወቅት ላይ እንዲህ ብሎኝ የሚል ሰው እንደማናጣ እርግጠኛ ነኝ። ከብዙ ዓመት በፊት አለማየሁ ገላጋይ እዚህ ልምዱን አጋርቷችሁ ነበረ። ተመሳሳይ የዚህ አይነት ስልጠና ነው። የነደቤን ታሪክ አንስቶ አውርቷል። አይ ቲንክ አይደለ? ልክ እንደዚህ አይነት ስልጠናዎች ውስጥ ነው ተፈልቅቀው ይወጡና ከዛ ደማቅ ሆነው ደግሞ በሆነ ብስለት ውስጥ ይመጣሉና እንደሚኖሩ እርግጠኞች ነኝ። ከዚህ ውጪ ግን ስልጠናውን ለመስጠት በተሄደበት ሂደቶች ውስጥ አሰልጣኞቹ የተመረጡ አሰልጣኞች ለጉዳዩ ተገቢነት ያላቸው ስልጠና ያላቸው ያስተማሩ በጉዳዩ የጻፉ ሰዎች ናቸው አቴንድ እንዲያደርጉና እንዲያስተምሩ የተደረገው። ከዛ ውጪ ግን በጣም እድለኞች ናችሁ ብዬ የማስበው በእናንተ ምቀናውን የምራሴ እዚህ ውስጥ እየተሳተፍኩኝ የወርክሾፖቹና የልምድ ማካፈሎቹ እንዲሁ በቀላሉ የሚገኙ አይደሉም። ነጋሻይ ለመለኮት መዋዕል ከየት ተነስተው የት እንደደረሱ በደንብ አድርገው የነገሯችሁ ይመስለኛል። በዚህ ዓመት ደግሞ እድለኞቹ ናችሁ። 2 ባለሙያዎች ከውጭ ሀገር እንደመጡ እንደገና ጠይቀናቸው በጣም ፖዚቲቭ ሆነው ከእናንተ ጋር አሳልፈዋል።
ሰዓሊና ገጣሚ ከበደች ተክለአብ በጣም የሚገርም የህይወት ኤክስፒሪየንስ የህይወት ኤክስፒሪየንሷ ደግሞ የኢትዮጵያም የህይወት የአንድ ዘመን ታሪክ ላይ ያለ ሂደቶችን በደንብ አድርጋ እንዳስረዳቻችሁ እና ከዛም እንደተማራችሁ ተስፋ አደርጋለሁ። ከበደችን አግኝታችኋል። አለምሸቱን ረዳት ፕሮፌሰር አለምሸቱን በኢትዮጵያ የህፃናት መጽሐፍ ዙሪያ ላይ ያለውን ጉዞ የሱን አበርክቶም ጭምር ንባቡንም ጭምር አግኝታችኋል። በጣም የምቀናውና እንዲሆን የምፈልገው የኢትዮጵያ ስነ ጽሁፍ ጥናት ላይ በአብዛኛው እንዲያጋደለን ወደ አዋቂዎች ወይ ደግሞ ወደ ክሪኤቲቭ ራይቲንጉ ምናምን የህፃናት መጽሐፍ እና እሱ ላይ መሰራት አለበት። ስልጠናውን በደንብ የምትወስዱ ሰዎች ካላችሁ እንደና ስሜቱም ደግሞ ያላችሁ ልጆች ካላችሁ እሱን ስልጠና በደንብ ተከታትሎ የልጆች መጽሐፍን መጻፍ ከማርኬት አንጻርም በጣም ክፍት የሆነ ማርኬት ነው። ከዛ ውጪ ደግሞ በጣም ከማትረፉ በላይ የምትሰሩት ደግሞ ትውልድን ነው። ንባብን ከታች አንስቶ የሚመጡ ልጆችን የመስራት ነው። ግን በድፍረት የሚገባበትም ደግሞ አይደለም። በደንብ መሬት መርገጥ የሚጠይቅ እንትን ነው። ስለዚህ ከእናንተ መካከል ምናልባት ነገ ከነገ ወዲያ የልጆች መጽሐፍ የሚጽፉ ደራሲዎችን እናገኛለን ብለን እናምናለን። ያሰለጠኗቸው የነበሩትን ሰዎች ስልጠናዎቻቸውን ብቻ ሳይሆን ደግሞ ወርክሾፖችን የሰጡ አሁንም በቀረቻቸው አንድ ሳምንት ውስጥ ደግሞ የጎደሉትን ደግሞ የምናሟላቸው ያላለቁትን የምንጨርሳቸው ፕሮግራሞች ይኖርናል። እነዚህን ሁሉ ለተሳተፉት ሰዎች እባካችሁ ባይኖሩም ምስጋናችሁ ግን ይገባቸዋል። ለኢትዮጵያ ሳይንስ አካዳሚና ለብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ያዘጋጀናቸውን ሰርተፊኬት እንሰጣለን። ለብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት አቶ ሰርጸ ለኢትዮጵያ ሳይንስ አካዳሚ ፕሮፌሰርን ተከተል ወደዚህ